ከውስጥሽ በድብቅ እየደማሽ ግን በውጭ ምንም እንዳልተፈጠረ ፈገግ የምትዩ ስንት ጊዜ አለ? ማታ ስተኚ ጭንቀት እንደ ብርድ ልብስ ተከናንቦሽ፣ ጠዋት ስትነሺ ደግሞ አንቺ ያልፈጠርሽውን ጦርነት ለመዋጋት የምትወጪው እስከ መቼ ነው? አንድ አስደንጋጭ እውነት ልንገርሽ፣ አብዛኛዎቻችን በሕይወት እያለን ውስጣችን ግን ሞቷል። በየቀኑ የምንተነፍሰው አየር ሳይሆን የነገን ፍርሃት ነው። ዛሬ ላይ ቆመን የትላንትን ጸጸትና የነገን ጭንቀት ተሸክመን ወገባችን ጎብቷል። ግን ይሄ የሕይወት ዕጣ ፈንታሽ አይደለም። ጭንቀት በሽታ አይደለም፣ ነፍስሽ የረሳችው እውነት ነው። ወደዚህ የመጣሽው በአጋጣሚ አይደለም። ዛሬ ለቀጣዮቹ ደቂቃዎች የምንነጋገረው ስለ ጊዜያዊ ማስታገሻዎች ወይም ሁሉንም ነገር ፖዚቲቭ አስቢ ስለሚሉት የውሸት ማበረታቻዎች አይደለም። ዛሬ የምንገባው ወደ ጥልቁ የሕይወት መንፈስ ሳይንስ ነው። እስከ መጨረሻው አብረሽኝ ከቆየሽ ያንቺን ሰላም የነጠቀውን ትክክለኛውን ሌባ አጋልጠን አእምሮሽን ነፃ የምታወጪበትን ምስጢር እንፈታለን። የመጀመሪያውና ትልቁ የጭንቀትሽ ምንጭ ምንድነው ታውቂያለሽ? ሁሉንም ነገር መቆጣጠር እችላለሁ የሚለው የዘመናችን ትልቁ ማታለያ ነው። በልጅነታችን ሕይወት ቀላል ነበረች፣ ምክንያቱም ተቆጣጣሪዎች እኛ አልነበርንም። ስናድግ ግን የገንዘብ መጠናችንን፣ የሰዎችን አስተያየት፣ የነገን ዕጣ ፈንታ ሁሉንም በራሳችን መዳፍ ውስጥ ማስገባት ፈለግን። የሕይወት መንፈስ ሳይንስ ግን አንድ ትልቅ እውነት ያስተምረናል። ጭንቀት የሚፈጠረው መቆጣጠር የማንችለውን ነገር ለመቆጣጠር ስንሞክር ነው። ነገ ምን እንደሚፈጠር አታውቂም። የሰዎች ልብ ነገ እንዴት እንደሚቀየር አታውቂም። ታዲያ ለምን የማታውቂውንና የሌለውን ነገ እያሰብሽ የዛሬን ፀሐይ ታጨልሚያለሽ? መንፈሳዊነት ማለት ተስፋ መቁረጥ ሳይሆን ከእኔ አቅም በላይ የሆነውን ነገር ለፈጣሪና ለተፈጥሮ ሕግ አሳልፌ ሰጥቻለሁ ብሎ ማመን ነው። እስቲ አሁን ጥልቅ ትንፋሽ ውሰጂ። አዎ አሁን የተሸከምሽውን ያንን ከባድ የሐሳብ ቋጠሮ ቢሆንስ የሚለውን መርዛማ ጥያቄ እዚሁ ጋር ጣዩ። ውሃን በእጅሽ ለመጨበጥ አትሞክሪ፣ በውሃው ላይ መንሳፈፍን ተማሪ። ሁለተኛው ነፃ መውጫ መንገድሽ ከማህበረሰቡ ምን ይሉኛል እስር ቤት ማምለጥ ነው። እኛ ኢትዮጵያውያን በጣም ማህበራዊ ነን፣ ይሄ ውበታችን ነው። ነገር ግን የሰዎች አስተያየት የሕይወታችን ኮምፓስ ሲሆን አቅጣጫችንን እንስታለን። ሰዎች ምን ያስባሉ ብለሽ ስትጨነቂ የራስሽን ማንነት ገድላለሽ። የሌሎችን ሰዎች የተበላሸ አስተሳሰብ እያኖርሽ ነው። ጓደኛሽ መኪና ስለገዛች፣ ዘመድሽ ቤት ስለሰራ፣ ወዳጅሽ ስላገባች አንቺ ወደ ኋላ የቀረሽ ይመስልሻል። ይሄ የኤጎ ወይም የውሸት ማንነትሽ ድምጽ ነው። መንፈሳዊ ሰላም የሚጀምረው ይሄ የውሸት ማንነት ሲሞት ነው። ሁሉም ሰው የራሱ የሆነ የሕይወት ሰዓት ታይም ዞን አለው። አንዳንዱ በ25 ዓመቱ አግብቶ በ35 ዓመቱ ይፈታል። ሌላው በ40 ዓመቱ አግብቶ እስከ ሕይወቱ ፍጻሜ በደስታ ይኖራል። ማንም አልረፈደበትም፣ ማንም አልቀደመም። አንቺ ያለሽበት ቦታ ልክ በዚህ ሰዓት መሆን ያለብሽ ትክክለኛው ቦታ ነው። ስለዚህ የሰዎችን ጭብጨባም ሆነ ትችት አትጠብቂ። የራስሽን መንገድ በጸጥታ ተጓዢ። ድምፅሽን አጥፍተሽ ስሪ፣ ስኬትሽ ራሱ ይጮሃል። ብዙዎቻችን አእምሮአችን ሰላም ያጣው ዛሬ ላይ ሆኖ ትላንትና ውስጥ ስለሚኖር ነው። ያበደለሽን ሰው፣ የጎዳሽን ቤተሰብ፣ የከዳሽን አፍቃሪ ስማቸውን በልብሽ ውስጥ በጥላቻ እየጻፍሽ መርዝ እየጠጣሽ ጠላትሽ እንዲሞት እንደመጠበቅ ነው። ጭንቀትን ከስሩ ለመንቀል ይቅርታ ማድረግ አለብሽ። ይቅርታ የምታደርጊው እነሱ ትክክል ስለሆኑ አይደለም፣ አንቺ ሰላም ስለሚያስፈልግሽ ነው። ይቅር ማለት የተፈጠረውን መርሳት ማለት አይደለም፣ ነገር ግን ያክፉ ትዝታ ዛሬሽን እንዲቆጣጠረው አለመፍቀድ ነው። ያለፈውን ጊዜ እንደ ትምህርት ቤት ተመልከቺው እንጂ እንደ መኖሪያ ቤት አትቁጠሪው። የተጎዳሽው ጥፋት ስላጠፋሽ ላይሆን ይችላል፣ ነገር ግን ለመዳንና አእምሮሽን ለማከም ኃላፊነቱ የራስሽ ነው። ሸክሙን አውርጂው፣ ነፃ አውጪያቸው፣ ነፃ እንድትወጪ። በዘመናችን ትልቁ የጠፋብን ነገር ዝምታ ነው። ከማህበራዊ ሚዲያ ጫጫታ፣ ከዜና፣ ከሰዎች ወሬ አምልጠን ከራሳችን ጋር ጸጥ የምንልበት ጊዜ የለንም። ነገር ግን ፈጣሪም ሆነ የውስጥ ሰላም ድምጽ የሚሰማው በዝምታ ውስጥ ነው። በቀን ቢያንስ ለ10 ደቂቃ ስልክሽን አጥፊ። ምንም አታስቢ፣ ብቻ ተንፍሺ። አየሩ ወደ ሳምባሽ ሲገባና ሲወጣ አዳምጪ። አእምሮሽ ወደ ነገ ሲሮጥ መልሰሽ ወደ አሁን አምጪው። ምክንያቱም ሕይወት ያለችው ትላንትና ወይም ነገ ውስጥ አይደለም። ሕይወት ያለችው ልክ አሁን በዚህች ሰከንድ፣ በዚህች እስትንፋስ ውስጥ ብቻ ነው። ስለዚህ አእምሮሽን እንደ ኮምፒውተር ረፍሬሽ ማድረግ ልመጂ። ያለሽበትን ውዥንብር አስተካኪ። አካላዊ ቦታሽ ሲደራጅና ሲጸዳ አእምሮሽም አብሮ ይረጋጋል። የአእምሮ ሰላም በአንድ ጀንበር የሚመጣ ታምር አይደለም፣ የዕለት ተዕለት ውሳኔ ነው። ነገ ጠዋት ስትነሺ ጭንቀትሽ አብሮሽ ሊነቃ ይችላል፣ ነገር ግን አሁን መሳሪያው አለሽ። አትደንግጪ፣ አትዋጊው። ዝም ብለሽ ተመልከቺውና ማለፉንም እኚ። አንቺ ከጭንቀትሽ በላይ ነሽ። አንቺ ከሐሳብሽ በላይ ነሽ። ይህ ቪዲዮ ቢያንስ የአንዲትን ነፍስ ሸክም አቅልሎ ከሆነ ዓላማውን መጥቷል። ይህን መልእክት መስማት ለሚያስፈልገው ሰው ሼር አድርጊው። በዚህ ጉዞ ላይ ብቻሽን አይደለሽም። እንደዚህ አይነት ጥልቅና አእምሮን የሚያነቁ የሕይወት መንፈስ ሳይንስ ትምህርቶችን በቀጣይ ይዤላችሁ እመጣለሁ።
ሐሳብሽን፣ በሕይወትሽ ያጋጠመሽንና እንዴት እያለፍሽው እንደሆነ ከታች ኮመንት ላይ አጋሪኝ፣ አነበዋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ሰላም፣ ፍቅርና ጸጥታ በውስጣችሁ ይፍሰስ።